ሰላም እንዴናችሁ እንደባለፈው ዛሬም የሳምንታዊ የጎልድን አናሊሲስ አብረን እንሰራለን። ጎልድ ላስት ዊክ እንዳወራ ነው እዚህ ጋር ያለውን ሃይ አግሬሲቭ በሆነ ሙቭመንት ብሬክ የሚያደርግልን ከሆነ የኛ አንቲሲፔሽን የሚሆነው ቡሊሽ ማርኬት ወይም ይሄኛውን ሃይ አታክ ሊያደርግ ይሄዳል ብለን አስበን ነበር። እንዳልነውም እዚህ ጋር አግሬሲቭ የሆነ ብሬክ ሰጠን። አግሬሲቭ በሆነ ካንድል ይሄንን ሃይ ብሬክ አደረገልን then ፌር ቫልዩ ጋፕ ይሰጠናል ብያችሁ ነበር። ይሄን አግሬሲቭ በሆነ ይሄንን ሃይ አግሬሲቭ በሆነ ሙቭመንት ብሬክ የሚያደርግልን ከሆነ እዚህ ጋር ፌር ቫልዩ ጋፕ ይሰጠናል ብዬ ነበር። then ያንን ፌር ቫልዩ ጋፕ መጥቶ በትንሿ ሪባላንስ አድርጓት ኮንሶሊዴት አድርጎ ማርኬቱ ወደ ላይ ሙቭመንት ቀጥሏል ማለት ነው። እዚህ ጋርም ይሄን እነዚህ ቱ ዳውን ክሎዝ ካንድላችን የኛ አንቲሲፔሽን ነበሩ። እነዚህ ኦርደር ብሎካችን ናቸው ብለን ነበር። ዴሊ ኦርደር ብሎካችን ነበሩ ብለን ነበር። ግን ፕራይስ እዚህ ድረስ መምጣት ያልፈለገበት ምክንያት የራሱ ምክንያት አለው። ዋን ሃወር ላይ ወረድ ብለን ስናይ የፕራይስ ሙቭመንት ምን ይመስላል የሚለው እዚህ ጋር ይሄንን ብሬክ አደረገልን በኋላ ሰኞ ዕለት እዚህ ጋር ትንሽዬ ትሬድ ቴክ ማድረግ ይችል ነበር፣ ግን ያው ሚሲንግ ትሪ ነበር። then እዚህ ጋር የሰኞ ዕለት ሃይ then ማክሰኞ መጣና እዚህ ጋር ያለውን የዴሊ ፌር ቫልዩ ጋፕ ሪባላንስ አድርጎ ሙቭመንቱን ወደ ላይ ቀጠለ ማለት ነው። እዚህ ጋር ያለው የሰኞ ዕለት ሃይ እና እዚህ ጋር ያለው የማክሰኞ ዕለት ሎው የኛ ዲሊንግ ሬንጅ ነበር። ዲሊንግ ሬንጅ ከዚህ እስከዚህኛው ሎው ድረስ ማለት ነው። then በእነዚህ በ75% እና 25% መካከል ኮንሶሊዴት ሲያደርግ ነበር which means 50% ማለት ዲሊንግ ሬንጅ አለ ማለት ከ50% በታች ዲስካውንት ሲሆን ከ50% በላይ ደግሞ ፕሪሚየም ናቸው ማለት ነው። ስለዚህ ዲስካውንት ላይ ለመግዛት እናስባለን፣ ፕሪሚየም ላይ ደግሞ ለመሸጥ እናስባለን ማለት ነው። በዚህ ሳምንት የነበረው ማርኬት ሙቭመንት ላይ እዚህ ጋር አይዴንቲፋይ ካደረግን በኋላ ይሄንን ዲሊንግ ሬንጅ ሃይ እና ሎው ኮንሶሊዴት ማድረግ የጀመረው በእነዚህ ሁለት ቀናቶች ውስጥ ብቻ ነው፣ በሮብ ዕለት እና ሐሙስ ዕለት ማለት ነው። ማክሰኞ ዕለት ምንድነው ያደረገው የሚለውን ስናይ እዚህ ጋር ሪባላንስ ካደረገ በኋላ ወደ ላይ ሙቭመንት ወደ ላይ ዲስፕሌስመንት ካደረገ በኋላ እዚህ ጋር ከ50% በታች ያሉትን ቱ ዳውን ክሎዝ ካንድሎች ይሉኝ እዚህ ጋር ምን አለ እዚህ ጋር የሰኞ ዕለት ሎው which means previous day low ማለት ነው፣ የኛ የድሮው ሊኩዊዲቲ ማለት ነው። እዚህ ጋር ምን አለን የሰኞ ዕለት ሎው ሴል ሳይድ ሊኩዊዲቲ ቴክ አደረገልን በኋላ ከስሩ ምን አለ ፌር ቫልዩ ጋፕ ዴሊ ፌር ቫልዩ ጋፕ ነበር። እዚህ ጋር ያለውን ዴሊ ፌር ቫልዩ ጋፕ ሪባላንስ አድርጎ እዚህ ጋር ያለውን የሰኞ ዕለት ሎው ሴል ሳይድ ሊኩዊዲቲ ቴክ አድርጎልን ዲስፕለስ ወደ ላይ ሲሰጠን እዚህ ጋር ያሉት ቱ ዳውን ክሎዝ ካንድሎች ከ50% በታች ዲስካውንት ላይ ስላሉ የኛ ኦርደር ብሎኮች መሆን ይችላሉ ማለት ነው። ነገር ግን ሪፋይን አድርገን ላስት ዳውን ክሎዝ ካንድሉን መውሰድ እንችላለን። ባለፈው ስለ ሪፋይንመንት ስናወራ ማስተውላችሁ ከነበረ ማለት ነው። ስለዚህ እዚህ ጋር ያለውን ላስት ዳውን ክሎዝ ካንድል እንደ እኔ ኦርደር ብሎክ ወስደዋለሁ ማለት ነው። ፕራይስ መጣና የዛኑ ቀን ማርኬት ሲከፈት የሮብ ዕለት ማርኬት ሲከፈት እዚህ ጋር መጥቶ ሚቲጌት አድርጎት ዲስፕለስ አደረገ። then በሮብ ዕለት ቀኑ ከተጀመረ በኋላ መጥቶ እዚህ ጋር ሚቲጌት አድርጎልን ሐሙስ ዕለትም እዚህ ጋር መጥቶ ሚቲጌት አድርጎልን ሙቭመንቱን ወደ ላይ ቀጥሏል ማለት ነው። ስለዚህ ይሄንን ኤሪያ የባለፈው ክፍል ላይ ስናወራ እንደነበረው ይሄንን ኤሪያ ትላልቅ ኢንስቲትዩሽናል ተቋማት ወይም ባንኮች ይሄንን ኤሪያ ፕሮቴክት ማድረግ ፈልገዋል ማለት ነው። which means አንድ እዚህ ጋር ሁለት እዚህ ጋር ሶስት ሚቲጌት አድርጎት ብሬክ ስላላደረገው ማለት ነው። ይሄንን እንደ ሰፖርት ኤሪያ እናየዋለን ማለት ነው። ክላሲክ ሰፖርት ሬዚስታንስ አይደለም ብያለሁ ባለፈው ስናገር፣ ካልተናገርኩም አሁን እናገራለሁ። ክላሲክ ሰፖርት ሬዚስታንስ ሳይሆን ይሄንን ኦርደር ብሎክ ይሄንን ፒዲአር ፕሮቴክት ማድረግ ፈልገዋል ማለት ነው። በእነዚህ በሁለት ቀናቶች ውስጥ የሮብ ዕለት እና የሐሙስ ዕለት ሙቭመንት የነበረው ኮንሶሊዴሽን ፌዝ ላይ ነበር። የዚህን ታይም ላይ ያው ኮንሶሊዴሽን ማኒፑሌሽን ኤኤምዲ ሊፈጠር ይችላል ብዬ አስቤ ነበረ። ወደ እዚህኛው የዴሊ ፌር ቫልዩ ወደ ዴሊ ኦርደር ብሎክ ማለት ነው ኮንሶሊዴት አድርጎ
ማኑፕሌት አድርጎ ወደ ታች እዚህ ጋር ያለውን ሴል ሳይድ ሊኩዊዲቲ ቴክ አድርጎልን እዚህ ጋር ወዳለው ኦርደር ብሎክ የዴሊ ኦርደር ብሎክ ይመጣል ብዬ አስቤ ነበር። ነገር ግን የኢራን እና ይሄ ዴሊ ኦርደር ብሎካችን መስመር ነው። እሺ የኢራን እና የዩኤስኤ ጦርነት ስለተጀመረ ኤክስፓንድ ማድረጉን ቀጥሏል። ምክንያቱም ለጦርነት በምታወጣቸው ወጪዎች የዶላር ኢኮኖሚ ወይም የዩኤስኤ ኢኮኖሚ ስለሚቀንስ የጎልድ ማርኬት ወደ ላይ ኤክስፓንድ ሊያደርግ ይችላል ማለት ነው። ስለዚህ ኔክስት ዊክ አንቲሲፔት የምናደርገው ወደ ላይ እንዲወጣ ነው ማለት ነው ጎልድ። ምክንያቱም በጦርነት ምክንያት ቅድም እንዳልኳችሁ የዩኤስኤ ኢኮኖሚ ስለሚቀንስ ጎልድ ሙቭመንቱን ወደ ላይ ይቀጥላል ብዬ አንቲሲፔት አደርጋለሁ ማለት ነው። ወይም ደግሞ ሰውየው which means የኢራን ፕሬዝዳንት ስለሞተ ጦርነቱ ሊያቆም ይችላል ወይም ደግሞ ሊቀጥል ይችላል። እሱን አላቅም። ፋንዳሜንታሉን አይተን ያው ጎልድ ምን አይነት ሙቭመንት ሊኖረው እንደሚችል ሪትሬስመንት ሊኖረው ይችላል ወይስ ኮንሶሊዴሽን አባቭ ዲስ ዊክ ዴሊ ዊክ ኮንሶሊዴት አባቭ ዲስ ዴሊ ዊክ ብለን ነበረ ባለፈው ያወራናቸው ማለት ነው። የቱ ጋር ነበር? ይሄኛውን ዊክ ማለት ነው። እዚህ ዊክ ላይ ኮንሶሊዴት ያደርጋል ወይስ ኤክስፓንድ አድርጎ እዚህ ጋር ያለውን ሃይ ብሬክ ሊያደርገው ይችላል የሚለው የምንለየው የሚቀጥሉት ሳምንታቶች እንትን ይሉታል ማለት ነው። ናስዳክ ላይ የናስዳክን ከዚህ በፊት አልሰራሁላችሁም፣ ግን ያው ዛሬ ትንሽ ነካ ላድርገው። ናስዳክ ባለፈው ሳምንት ሳይሆን ባለፈው ጊዜ እንትን ላይ ቴሌግራም ቻናሌ ላይ ትንሽ ነገር ሼር አድርጌ ነበር። ይሄኛው ፌር ቫልዩ ጋፕ የሚጠቀመው ከሆነ ተጠቅሞት ሾርት ተርም ይሄኛው ሴል ሳይድ ሊኩዊዲቲ ሾርት ተርም የኔ ድሮ ሊኩዊዲቲ ነበር። ሎንግ ተርም ደግሞ እዚህ ያሉት ሪላቲቭሊ ኢኳል ሎዎች ይሆናሉ ማለት ነው። ኢፍ ዊ አር ቤሪሽ ማለት ነው። እኛ ቤሪሽ አንቲሲፔት የምናደርግ ከሆነ ያው ናስዳክ ከሊኩዊዲቲ ወደ ሊኩዊዲቲ ነው የሚሄደው። እንደተለመደው ያው ጦርነቱ አፌክት የሚያደርገው ከሆነ ወደ ታች ሄዶ እቺን ሾርት ተርም ሎው እና እዚህ ጋር ያለውን ሾርት ተርም ሎው ሊያወጣልን ይችላል ማለት ነው። ቴክ ሊያደርግልን ይችላል። እዚህ ጋር ይሄኛው ፌር ቫልዩ ጋፕ ይጠቀማል ብዬ ነበር። እዚህ ጋር ኮንሶሊዴት አድርጎ ነገር ግን እዚህ ጋር ያለውን ሃይ ቴክ አድርጎታል ማለት ነው። ስለዚህ ያው ኔክስት ዊክ ይሄንን ወደ እዚህኛው ሴል ሳይድ ሊኩዊዲቲ እና እዚህ ጋር ሞዳሉት ሎንግ ተርምሊ ደግሞ ይሄኛው የኛ ድሮው ሊኩዊዲቲ ነው ማለት ነው። ይሄንን ሪላቲቭ ኢኳል ሎዎች እና ሪላቲቭ ኢኳል ሃይዎችን እንደ ማግኔት ስለምናያቸው እንደ ፕራይስ ማግኔት ስለምናያቸው ይሄኛው ሎንግ ተርም ድሮው ሊኩዊዲቲ አድርጓለሁ ማለት ነው። ትቶት ሊሄድ ይችላል we don't know። እዚህ ጋርም ሪላቲቭ ኢኳል ሃይ ስላለን ማለት ነው ይሄኛውንም ቴክ ማድረጉ አይቀርም። ግን ሞር ጸድ የሚሆነው እዚህ ጋር እቺን ሪላቲቭ ኢኳል ሎ ቴክ አድርጎ ለዚህኛው ኦል ታይም ሃይ እና ሪላቲቭ ኢኳል ሃይ ቢሄድ አሪፍ ነው ማለት ነው። ይሄንን አንቲሲፔት አደርጋለሁ። ያው ሜክ ሹር ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ የቲክቶክ ቻናላችንን ፎሎ ማድረግ እንዳይረሱ። ቴሌግራም ቻናልም አለኝ፣ እሱንም ጆይን ማድረጋችሁን እንዳትረሱ። እስከሚቀጥለው ሳምንት መልካም ሳምንት። ዜና ነበብኩባችሁ።